ይሻላል ካልሽ ደግሞ መጀመሪያ ራስሽ በሁለት ካራ ከመብላት ተቆጠቢ። እንደማናውቅ አታድርጊን። እናቃለን፣ ሁሉንም ነገር እናቃለን። አንቺ ከቤትሽ ባልሽን ቁጭ አርገሽ እኮ ሌሎች የምትጀነጅኝ ሰዎች እኮ ነሽ። እና አብረሽ የቄራው የምትጀነጅኝ ሰው እኮ ነሽ። ባልካሊ ጋር እየኖርሽ አሊን አግብተሽ እየኖርሽ በጎን ነው ክርስቲያን ነኝ እያልሽ ቤተክርስቲያን እየሄድሽ አንቺ ስለ ቤተክርስቲያን እንት ያለሽ በሁለት ካራት ሰላም እንግዲህ ቤተሰብ እያያችሁ ነው። እንግዲህ ቡጥቡጡ ተጀምሯል። እኔ ባለፈው ጊዜ ብያችኋለሁ። ዛፍና ኢትዮ ብርሃን እንዲሁም አብርሽ የቄራው እንግዲህ እየተበጣበጡ ነው። ምንድነው ትዳሬን እያፈረሱብኝ ነው። አንቺ ዛፍ አርፈሽ ተቀመጪ፣ በሁለት ብላ እየበላሽ ነው፣ አንቺም እዛ ሙስሊም አስቀምጠሻል ምናምን እየተባለ ነው። እንግዲህ ምንድነው ግን እንደዚህ አይነት ነገር የሆነ ተደዋውሎ መነጋገር አይቻልም እንዴ? ኢትዮ ብርሃን በውስጥ እኮ መጨረስ ትችላላችሁ። ለምንድነው ሚዲያ ላይ ዘረግፉት? ሚስጥር በቃ መቋጠር አቃታችሁ ማለት ነው እንዴ? ሚስጥር የተባለ እኮ ጓደኛ ሲባል ማለት ነው ሚስጥር ነው አይደል? ሚስጥር ማለት ደግሞ የከፋን ጊዜ አውጥተን ዝርግፍ ማድረግ የለብንም እኮ እየዘረገፍከው ነው ሚስጥሯን ማለት ነው። ተው እንጂ ደበቅ አድርግላት። እሱ አሁን ፍቅረኛ የለኝም ላጤ ነኝ እያለች ነበረ ዛፍዬ ማለት ነው። አንተ ደግሞ እዚህ ጋር አላት ለምንድን ነው የሌላት ምናምን። አሁን እንግዲህ አንተም ራሱ ማለት ነው እሷ በጠበጠችኝ ትዳሬን በጠበጠች እኔም ትዳሯን ልበጥብጥ እያልክ ነው። አሁን ከአብርሽ ጋር ፎንቃ ይዟት ነበረ እሷ ማለት ነው። በቃ አብርሽም አልፈልግሽም ልላት ነው። እንዴት ይሻላል? አንተ ደግሞ ማለት ነው መስዬ ደግሞ ከመስዬ ጋር ደግሞ ማለት ነው እናንተ ሁለታችሁ ናችሁ እኮ መግባባት ያቃታችሁ። በሰው ወሬ ለምንድን ነው የምትሄዱት እንዴ? እኛ ባወራን እናንተ ማንም ያወራ ማንም እንትን በል እንዴ? እኛ ተፋቱ ብንል ልትፋቱ፣ ተጋቡ ብንል ልትጋቡ ነው እንዴ? ኧረ በእናታችሁ ሼም ያዛችሁ እንዴ? ምን እናድርጋችሁ? እኛ ምን እናድርጋችሁ? አጥታችሁ የምትሰጡን እናንተ፣ ከነገና ደግሞ የምትወቅሱ እናንተ። ሽጉጥ አርጋት፣ በቃ ሽሽግ አርጋት፣ ሚዲያውንም እንዳታይ አርጋት። እስቲ ቆይ ምንድነው ያለችው? እሷ ግን ባህሌን አላስከፋውም ከዚህ በኋላ ሰርግም ባንደግስ ምን አባቱ ብላ ነበር። ጓደኞቼ እዩ ብቻ ማለት ነው። የዛሬ ደስታዬን ማየት ብቻ በቃኝ። ምክንያቱም ለብሻዋል። ከዚህ ውጭ እሱ ነው ከኔ ጋር ነበር ተለበስኩ ወደሙ ያለው። ምክንያቱም ፕሮግራም ነው። ፕሮግራሙ ራስ ያዘጋጃሉ። እኔ ማለት ባለሙያ አብረንስ ባለቤት ባለሙያ ከሆነ ድረስ እኔ ባለቤት ይሄድ በጣም ሰሞኑን አስከፍቼው ነበር። እያለቀስ ያለው በጣም አስከፍቼው ነበረ። መስዬ የኔ ቆንጆ ያንቺ ፍላጎት ማለት ነው ሰርግ እኮ አይደለም ታውቂያለሽ አይደል? ቬሎ መልበሱ ነበረ ፍላጎትሽ ማለት ነው። ቬሎን ለበስኩኝ ከዚህ በኋላ አልፈልግም፣ ሰርግ ምንም አይሰራልኝም፣ በቃ ቬሎ ነበረ ፍላጎቴ፣ ውስጥ የነበረው ቬሎ ነበረ። ቬሎን ለብሼዋለሁኝ፣ አስከፍቼ ነበረ፣ በጣም ይቅርታ እያልሽው ነበር። ዛሬ ታዲያ ምን ተገኝቶ ነው ጥለሽው ለጥ ያልሽው? ምንድነው እሱ? ኧረ ተይ መለስ በይለት፣ አስቢለት። እሱ እኮ ባንቺን እንዴት ማለት ነው እና አብርሽን እነ ዛፍን አልቀራቸውም እኮ ሙልጭልጭ እያደረጋቸው ነው እየደወለ ለምንድን ነው እንደዚህ የምታረጓት ሚስቴን የወደፊት ባለቤቴን እያለ ነው። ተይ ግን አንቺ ተመለሽ ተይ። ለዚህ ሁሉ ቡጥቡጥ ግን አንቺ ነሽ እውነት። ቤቴን ቤና እደሪ አንቺ ነሽ። አንዱ ደግሞ ጀለስሽ ወይም ፍቅረኛሽ አበርኩለት ሞትኩለት የምትይው አብርሽ የቄራው ነው አለሽ ሰገጤዋ። ይሄው እዚህ ጋር አሁንም ለሽን ትሰሚኛለሽ። እኔ ዝም ብዬ እንደናንተ ፈጥሬ አይደለም ማወራው። ይሄው ከዚህ በፊት ሰርጉን አይሆንሽም ተይው እየሸወደሽ ነው እያለ ቪዲዮ ሰርቶ ማለት ነው። ቪዲዮ ሰርቶ እንድትጠራጠር ያረጋት እየሸወደ እንዴ ብርዬ። እኔ አሁን ማለት ነው አንተ እዚህ ጋር ፈርጄብሃለኝ ማለት ነው። እኔ አሁን አንድ ፍቅረኛ ሊያዝ አንተ አይሆንሽም ማኪታይው ብትለኝ እኔ ልተው ነው እንዴ? እንዴ በአንተ ጭንቅላት እኮ አይደለም እኔ የምኖረው። እቺ ልጅ እኮ ትልቅ ሰው እኮ ነች፣ ትልቅ እኮ ነች። ህፃን ልጅ እኮ አይደለችም። ህፃን ልጅ ራሱ በአሁኑ ጊዜ ማለት ነው ማመዛዘንን ይችላል። አብርሽ የቄራው ተይው አይሆንሽም፣ እሱ ሌላ አላት እንዴ። በአሁኑ ጊዜ እኮ ህፃንነት እኮ የለም። ምን ነክቷችሁ ነው ብርዬ? ሰው ላይ አታላክ እንጂ ሄደህ ማለት ነው። አብርሽም ማለት ነው አትበላት፣ እንደዚህ አትበላት። ተው ከዚህ በኋላ እንዳትል ነግሬሃለሁ። እንዴ
ትዳሬን በጠበጥክ እየተባልክ ነው። አንተም እጅህ አለበት መሰለኝ። ትደዋወላላችሁ ግን አብርሽ ከእሷ ጋራ ማለት ነው። ድንገት እኮ ብርዬዋ ልንገርህማ፣ ድንገት እኮ እሱም እኮ ፈልጓት እኮ ይሆናል መሲን ማለት ነው። ድንገት ሊጠብሳት እኮ ይሆናል። አይታወቅም እኮ ጓደኛ እኮ በአሁኑ ጊዜ ማለት ነው። አላቅም ድንገት እንትናም ዛፍዬም ትወድሃለች መሰለኝ። አስተያየቷ አላማረኝም። ቤተሰቦች በፊት ለነገሩ ንክኪ ያላችሁ እንዴ? በፊት ላይ እኮ ልትሳሳሙ ወይኔ ይሄ አፌ እውነቴን እኮ ነው። በፊት ንክኪ ካላችሁ አላቅም፣ ወይም ቅናት ይሆናል። የጣሉትን ሳነሱ አይወድም ይባል የለ ለዛ ይሆናል። ዛፍዬም እንደዚህ የሆነችው ድንገት ንክኪ ካላችሁ ማለት ነው። በፊት እንደዚህ ልታረግም ትችላለች። እኔ አላቅም ያልኩት እንግዲህ ያየሁትን ነው ጓደኞቼ። ሌላው ደግሞ ላሳያችሁ እስቲ። ሰው አለኝ እወዳለሁ እንዲላሉ ለምን ትላታለህ? ቆይ እሱ ወደ እሱ ልምጣልሽ ደግሞ እንደዛ ካል በጣም ግሬ ከኔ ጋር ብትጣላ አይ እዚህ ጋር ወደ እሱ ልምጣልሽ ያለ ነገሮች ለምን አጠፋዋለሁ? አላሳየኸው እኮ ለምን አጠፋዋለሁ ማለት ነው። አሁን ዶክተር ለምን ፎቶውን አታጥፋው እንጂ እኔ እቺ ወዳነ ያ ሁሌ አላሳየዋት ገብቷል። እንደዛ አላሳየዋት መጀመሪያ ብሬ ግን ማለት ነው ጥፋት አለብህ። እዚህ ጋር አትዋሽ፣ ጥፋት አለብህ 100%። ወላ አብርሽ ጋር ወላ ዛፍ ጋር አትሂድ። ምክንያቱም ማለት ነው ጥፋት አለብህ የምልህ ማለት ነው። እዚህ ጋር እያያችሁ ነው ቤተሰቦቼ ማለት ነው። የምወዳትን የበፊት ፍቅረኛውን ፎቶዋ ስልኩ ላይ ያለች። አሁን ግን ከዚች ጋር ነው ምን ይሰራል ስልኳ? አላጠፋም የምለው ለምን አይኗን ላያት ነው። ይሄኛው ደግሞ ማለት ነው ማነው ስሙ ዜማ የሚባለው ደግሞ ማለት ነው እስከማገባ ድረስ ችግር የለውም። ኧረ እባክህ ተው ምንድነው ችግር የሌለው? ውስጡ ሌላ ቋጥሮ ከነገና ችግር የለውም። የለም ፍቅረኛ አለኝ እስከተባለ ድረስ ማለት ነው ሁሉ ነገር መጥፋት አለበት። የበፊቱ ፍቅረኛው ከጭንቅላት ውስጥ መውጣት አለባት። ስልኩ ውስጥ ወላ ስልኳ ራሱ እንዲኖር አያስፈልግም። ለምንድነው ስልኳ የምኖረው? ከሷም ጋር መነጋገር የለበትም። ይሄ እህትነት ወንድምነት ምናምን የሚባል ነገር የለም። ታው ይቅርብህ ብርዬ ነግሬሃለሁ። እኔ ምንም የለኝም ሳላስበው ለገበያ እንደወጣው ነው። በቃ እዚህ ወደ ቤሎ ቤት የመጣው ቤሎ ቤቷ ደግሞ ቲና ታለ። እስኪ እንዴት አያችሁኝ? እንግዲህ የገጠር ልጅ እንደዚህ ነው አለባበሱ። ያምራል ወይ አያምርም? እናንተ ነው። እኔ በጣም ደስ ብሎኛል። ምንም የገጠር ልጅ ብሆን ባላገር ብሆን እኔ ደስተኛ ነኝ። ባለኝ ነገር ደስታለሁ። የሌለ ደግሞ የለም። ጎበዝ መስዬ በጣም ጀግና ልጅ ነሽ። የእውነት ባላገር ቢሆንም እኔ ሜካፕ አልተቀባሁም ምንም ቢሆን አለባበሴ እንግዲህ ኧረ አለባበስሽ በጣም ታምሪያለሽ። የገጠር ልጅ እኮ ማለት በጣም ልዩ እኮ ነን። ሜካፕ የለ ምን የለ ተፈጥሯዊ ነገር በቂቤ በምናምን ያማረ ሰውነታችን። እንደውም ሜካፕ የሚቀመጡት እኮ አፈር ነው የሚመስሉት አይደለ? ከእንደገና ደግሞ ማለት ነው የኔ ቆንጆ እኔ የገጠር ልጅ ስለሆንኩኝ እንዴ ባላገር ስለሆንኩ ባልሀገር ማለት ራሱ ምን ማለት ነው? እስቲ እወቂ ትርጉሙ ማለት ነው። ታውቂያለሽ ግን መስዬ ባልሀገር ማለት ሀገሩ የራሱ ነው። ሀገሩ በቃ ኢትዮጵያ የራሱ ነው እንደማለት እኮ ነው። ባላገር አንዳንድ ሰው ስድብ ይመስላቸዋል። በነገራችን ላይ ማለት ነው ባላገር ስሉ ስድብ ይመስላቸዋል። ነው አይደለም። ባላገር በጣም ደስ የሚል እኮ ነው። እኔ አሁን ባላገር ብባል ማለት ደስ ይለኛል። ምክንያቱም የሀገሬ ሀገር አለኝ ማለት እኮ ነው። ሌላው ባላገር ካልሆነ ሀገር የሌለሽ ማለት እኮ ነው። ለማንኛውም ማለት ነው ቤተሰቦቼ አትጣሉ። ኢትዮ ብርሃን እና ዛፍ ምናምን አትጋጩ። ለየትኛው ብላችሁ እንዴ? መሲና ብሬክስ ደግሞ ማለት ነው ተጋቡ። እንደዚህ አታብዙ። ግን ሰርግ እኔን ግን ጥሩኝ እሺ። ለሰርጋችሁ አደራችሁ ነግሬያችኋለሁ። አልጥፋ